ለመኩላክለ ስልክ ቁጥሩ እውነቱን የደበቀው እውነታ ካልተናገረ ሳምንት ሙሉ አልወፍር ቆይ አልወፍር ብሎ ፎቶ ደግሞ አድርግልን እሺ እንትን የነጠቅላይ ማገሪቱ በሙሉ አይደል እንዴ ተዘርጉታ ያሉ ያኛው ይመችንና ባለቤቷን ያገናኘው ሰውዬን ፎቶ አምጡት ያኛው ሰውዬ የጌታውንም ፎቶ ላኩልን ጀምርና ከዛ አሁን የምንናገረውን ሪከርድ አድርጉት እሺ ሁላችሁም ሪከርደሮች እዚህ ስላሉ ከሃና ጀምር ይሽዋ እንደ አዲስ ከሃና ጀምር ይሃናን አንድ ስክሪንሻት አድርገህ ላክልኝ በውስጥ በአንድ ስልክ ብቻ ስለምጠቀም ነው ፎቶ አድርገህ ቪዲዮ ያለማል እሺ ልክላለሁ እሺ እችም እንደዚሁ አለች ትመጣለች እያለ ደላላው ከዛሬ ነገ እያለ ይሄው 2 አመቷን እያስቆጠረች ነው ትሙት ድን አልታወቀችም እችም የሸዋ ልጅ ናት ጣርማ በር ነው ምናምን አካባቢ እችም እንደዚሁ ከወዲያ ስትመጣ ዙ ድንበር ላይ ሙታለች ተብሎ ለቤቶቿ የተረዳ የሸዋ ልጅ ሸዋሮቢት የት አካባቢ ነው አካባቢው ረሳሁት የሸዋ ልጅ ናት እቺ ቀጥል እቺ ከሁለት ኢብራሂም ትባላለች የገምዛ አጾጊያ ነው ሙቶቿ መርዶ የተላከ እሷ ግን ታግታ በዛው እንደናሃኒ ጋር ያለች ናት እቺ ደግሞ ይመች የሚባለው ደላላ አስረግዟት ኢትዮጵያ ወልዳ ስትመጣ እዛው ድንበር ላይ ታግታ ሙታለች ተብሎ ለቤተሰቦቿ የተረዳ የሸዋ ልጅ ናት እቺ ተመልከቱ በአረብኛም ትሰሩበት እሷ ናችም እሷው ናት ስለዚህ አሁን ወደ ወንዶቹ አሉ ቀጥል አሉ ሌላ ትከልሃለሁ ሌላ ላክልኝ አለ እኮ ሌላ አላክልህም እንዴ አላክልኝም የላክልኝ አንዱ ተያ አንዴ ከመጀመሪያው ያርግልኝና ሪከርድ እያረኩኝ ስለሆነ እኔ ልክ እንትን ልበለው ድርጊቱን አድርገሃል ሳይሆን የደበቀው ነገር ግን አለ ፈርተህ ከሆነ ህዝብ ካንተ ጎን ነው መታችሁ ስደት ላይ የነበራችሁ ልጆች ሁላችሁም መታችሁ የተደረገውን ነገር ምንም ነገር ሳትፈሩ ለእናንተ ዋስትና እዚህ ገስት ላይ ያለው ከሙኒት ጀምራ አሞራው እዚህ ገስት ላይ ያለው ለእናንተ ነፍስኛ ኃላፊነት እንወስዳለን ምንም አይደርስባችሁም ህዝብ ከጎናችሁ ነው መታችሁ ፍርጥርጥ አድርጉና ነፃ ውጡ እዛው ሳውዲ ነው ያለው አሁን የገጠር ልጅ ነው ኢትዮጵያ ነው የገባው ገጠር ልጅ ሳውዲ ነው የገጠር ልጅ ና እኛ አንተን ማጥፋት መቃወም አንፈልግም ና ትክክለኛውን ነገር ንገረን ራስን ነፃ አውጣ ከዚህ ነገር ውስጥ ችግር የለውም እሱም እንደዚህ እናደርጋለን የገጠር ልጅ ከመጀመሪያው እስከ መጨረሻ ያለው አፍረጥሩጥ እውነቱን ከነገረን የኛውን መረጃ እውነተኛ ከሆነ እኛ ራሳችን በራዋተን ወደ ሀገር አስገብተን ስራ እንከፍትልሃለን ራሳችን ብቻ እነዚህ ልጆችን አስረክበን የተመቻቸ ኑሮ እንከፍትልሃለን እኛ ራሳችን መተህ ግን የምታቃትን አንድ በአንድ ወጥተህ ንገረን ኢቃማ አውጥቶ ነው የመጣው ጅዳ ካልተመቸው ወደ ሪያድ እናስወስደዋለን ሳውዲ ላይ ሆኖ ጌሙን እየተጫወተ እጣውን እየጣለ በስነ ስርዓት ሴፍቲው ተጠብቆ የሚፈልገው ተደርጎ ይኖራል እሱንም ካልፈለገ ሙሉ ወጪውን ሸፍነን አይዲውን አሰርተን ዱባይ እናመጣዋለን እናቴ አራ ሳውዲ ኢቃማ አውጥቷል አሁን እንደ ምን በዛ ገሬ ነው እሱ በቃ ይሄን ነገር ተናግሬ ሳውዲ ሰላም አልኖርም እንኳን የሚል ከሆነ እኛ ወጪውን ሸፍነን ዱባይ እናመጣዋለን
ምንም የሚያስፈራው ነገር የለም። ይሄን ነገር በውስጥ አዋራቸው። እነ ብሪጅስቶን እነ መሲ እነ ሳሪን በውስጥ አውራቸው። እዚህ ላይ ፈርተህ ከሆነ መሲ ይኸውልሽ ሳውዲ እና ዱባይ ይለያያል። እነዚህ ሰዎች አሁን ሳውዲ ውስጥ መኖር አይችሉም። ማን ጋር ይኖራሉ? እንደው ማን ጋር ሰርተው? እነዚህ እኮ አቁቶላቸዋል ከሳውዲ በቃ የተበላሸ ህይወት ነው። የልዩትን ህይወት እንዳበላሹ የራሳቸውም ተበላሸላቸው። ግን የማይጸጽተን ለምናቸዋል። እንደ ወንድም ደውለን አልቅሰን ለምናቸዋል። እሺ አንድ ሃኒ ቀጥል። እንግዲህ ሃኒ ሁሉም የሚያውቃት በየመንገዱ የቀሩ እንግዲህ ሃኒ በየመንገዱ የቀሩ ሴት እህቶቻችን እሷ ድምጥ ናት። ምንም ጥርጥር የለው። ሃኒ በህይወት ካለች በህይወት ኑራ እንድናያት የሁል ጊዜ ምኞታችን ነው። ኢንሻአላህ ሰያ ሪከርድ እንድናረግ በደንብ እሺ በአማርኛ ነው አረበኛው ይቀር እኔ ላውራ ከዛ አንተ በአረበኛ ታወራ። አረበኛ ላውራ። ፎቶዎች በጠቅላላ የመን ላይ ታግተው የሚገኙ ተገለዋል ብለው የተለያየ ወንጀል የተፈጸመባቸው ሴቶች ናቸው። እቺኛዋ ሀና ትባላለች። ሞታለች ብለው ለዘመናት የደበቋት ነች። ግን እኛ እንዳልሞተች አረጋግጠን መኖሯን አውቀናል። እገታ ላይ ነች። ቀይረው ሁለተኛውን አድርገው ሌሎች አባሪዎች ደላላ አሉት። እነ ተክላይ የሚባሉ የትግራይ አካባቢ ተወላጆች እንዲሁም በየተለያዩ እዛ የሚያሸጋግሩ የመኮይ አህመድ የሚባል አሁን እዛ ድንበር ላይ ትላንትና የመኒውን ቀምቶ ስልኩን ቀምቶ የዘጋበት የመኮይ አህመድ የሚባል እነ ጌታሁን ወይንም ጌትነት ብቻ ደላሎቹ ብዙ ናቸው። በዋነኛነት ግን እነዚህ የምታያቸው ሴቶች እንዳሉ ሆነው ቀጣይ ደግሞ መጨረሻ ላይ የይመችን ፎቶ እናደርግላችኋለን። ይመችን አምጣው ይለቅ ፎቶ። እሺ ገና እኮ ነው አያልቅም። እነዚህ የተለያዩ ሴቶችን ይደፈራሉ፣ ይደፍሯቸዋል፣ ገንዘብ ይቀበሏቸዋል፣ ደስ ያላቸውንም ይገላሉ፣ ያግታሉ፣ የቤት ሰራተኛ አድርገው ያስቀምጣሉ። አሁንም ደግሜ የምነግራችሁ እነዚህ ሴቶችን የምታውቁ ሰዎች ካላችሁ ቤተሰቦቻቸው ይመች የሚባለው ደላላ ስለሆነ እዛ ጋር የሚያሸጋግራቸው ወይንም ሂውማን ትራፊኪንግ እየሰራ ያለው እሱ ስለሆነ እሱ ነው ተጠያቂ ያለው። በሸዋ አካባቢ የምትገኙ ወጣቶች እንዲሁም ፖሊስ እንዲሁም የህግ አካላት ይሄንን ላይቭ የምትከታተሉ ከሆነ እባካችሁ ይመች የሚባለው ሰው ላይ እርምጃ እንዲወሰድ ሁሉም የበኩሉን አስተዋጽኦ እንዲያደርግ ነው የምንፈልገው እኛ እዚህ ጋር የተቀመጥነው በጠቅላላ። እንዲሁም የብዙ ሰው ሀሳቡ ይሄ ስለሆነ እነዚህ የተለያዩ ህፃናቶች በጣም ህፃናቶች ናቸው። እድሜያቸው በጣም ትንሽ ቀስ አርገ እነዚህ የምታያቸውን በጠቅላላ በይመች መልማይነት በህገወጥ መልክ ወደ የመን ትሄዳላችሁ ተብለው የተገደሉ፣ የታገቱ፣ የተደፈሩ የት እንደደረሱ ያልታወቁ ሴቶች ናቸው። እቺ ከጅዳ ወደ ልክ እንደሃና ከጅዳ ወደ ኢትዮጵያ ለገባ የዛሬ 2 ዓመት ከሁለት ኢብራሂም ትባላለች። የገምዛ ልጅ ናት። እቺ ሸዋ እቺም እቻለች በህይወት ለመኖሯ ማረጋገጫ አለ። እዛው እነ ሃኒ ጋር ነው አለች። እቺንም የደበለቋት እቺ ራሱ አስረግዞ አገር ልኳት ተመልሳ ትመጣ ድንበር ላይ አስገድሏት ይሁን ምን አይታወቅም። ታግታ ነው ዞሮ ታግታ ነው ሙታለች ተብሎ ለቤተሰቦቿ ተነግሯል። ይሄ ልጅ ይመችል እሱ ራሱ ነው ይመስለው። አንተ አላህ ያሳድገው። ምን እናረጋለን? በዋነኝነት የይመችን ፎቶ አድርገው ፕሊስ ሪከርድ አድርጉ። ሪከርደሮች ሪከርድ አድርጉ በደንብ እንዲታወቅ። ይሄ ግለሰብ ይመች ይባላል። የሚኖረው ሳውዲ ነው። ተቀማጭነቱ ሳውዲ ነው። ደላላ ነው። ሸዋ አካባቢ ሴቶችን በጠቅላላ እየሰበሰበ ወደ ሳውዲ ወስዳለው በሚል ምክንያት በየመን በኩል እንዲሄድ እያደረገ የሚያስገድል፣ የሚያስደፍር እንዲሁም ሴቶችን የሚሸጥ ሰው ነው። ስለዚህ መላው ኢትዮጵያውያን በሀገር ውስጥ ያላችሁ በውጭም ያላችሁ ተባብረን ይህን ሰውዬ ወደ ህግ እንዲቀርብ እንዲሁም ቤተሰቦቹን አድራሻውን የምታውቁ ሰዎች አሁንም መኳለ እዚህ ጋር ያለነውን በጠቅላላ መጻፍ ትችላላችሁ። ይሄ ሰውዬ ነው ዋነኛና ዋነኛው በሸዋ የዘር ማጥፋት እያጠፋ ያለው የሸዋ